ያገቡ ሴቶችን ሄዳችሁ ብትጠይቁ ስላገቡት ሰው ብትጠይቋቸው የመጀመሪያ መልሳቸው የሚሆነው የምታፈቅሪውን ሰው አታገቢም የሚል እንደ ሪኮመንዴሽን የሚመስል ለብዙ ሴቶች ምክር ሲሰጡ አንቺ በቃ የምታፈቅሪውን አታገቢው፣ ትዳር ሌላ ፍቅር ሌላ የሚል መልስ ይሰጣሉና ምን ለማለት ፈልገው ነው? ፍቅሩን ጠልተውት አይደለም ወደ ትዳር ሲገቡ። ይሄን ፍቅር ጥላቻ ሳይሆን ሴት በባህሪዋ ከለላ ትፈልጋለች ወይም ሴፍ የሆነ ዞን ትፈልጋለች። ለሱ ቅድሚያ ትሰጣለች። ብዙ ጊዜ ሴፍ የሚያደርጋት በብዙ ነገር ከጭንቀት ወደ ኋላ የሚያደርጋትን ወይም ሴፍ ሆና በቃ ምንድነው የሚባለው ይሄ ከለላ የሚባለው አለ አይደል? በቃ ከለላ የሚሆን ወንድ ትፈልጋለች እንጂ ፍቅሩን ጠልተው አይደለም። ወደ ትዳር መግባት የምታስቡ ሰዎች ማንኛውን ነው ቅድሚያ መስጠት ያለብን የሚለውን የናንተ ዲሲሽን ነው የሚሆነው። ብዙ ትዳሮች ላይ ሄዳችሁ ጠይቁ፣ የምታፈቅሪውን አታገቢም፣ ትዳር ሌላ ፍቅር ሌላ የሚሉ መልሶች በተደጋጋሚ እሰማለሁ። ብዙ ሰዎችም እንደዛ አይነት ህይወት እየኖሩ ነው። ማንኛውን ነው ቅድሚያ መስጠት ያለብኝ? ይሄ ሴፍ የሆነውን ዞን ሴፍ የሆነውን ትዳር ነው ወይስ ፍቅር ያለበትን ትዳር? እስኪ እናንተም በሀሳባችሁን በኮሜንት ቦክስ አሳውቁኝና ዲስከስ እናርግበት።